ሰላም ሰላም፣ እንዴት ናችሁ? ቤተልሔም እባላለሁኝ። ዛሬ ስለምን እንድናወራ ፈለኩኝ መሰላችሁ? ቺት ቺት ስንል ደግሞ ወይም ቺቲንግ ስንል ደግሞ ከምን እንድንጀምር ፈለኩ መሰላችሁ? ስልክ ከመለዋወጥ አንድ ሰው ስልኩን ለሆነ ሰው ያለ ስራ ምክንያት ወይም ደግሞ ያለምንም ጠቃሚ ምክንያት አሳልፎ አንዴ ከተገባ ቀላል አይደለማ። ቀላል አይደለም። አንዴ ህይወት ውስጥ ከተገባ ዝም ብሎ ለመውጣት ቀላል አይደለም። ስለዚህ ምርጫሽን ማስተካከል ያለብሽ መጀመሪያ ላይ ነው። መጀመሪያ ላይ እሱን ለማስተካከል በዛው እንዳትሞክሪ እሺ። ምርጫሽን ነው ማስተካከል ያለብሽ እንጂ እሱን ለማስተካከል ደግሞ ወይ ደግሞ ለሱ ለጥፋት ቱሪዝም መስጠት የለብሽ። የእውነት እሺ። ለዛሬ ይሄን ልላችሁ ነው የመጣሁትኝ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁሉኝ። እወዳቸዋለሁ። ብዙ ሰዎች በፌስቡክ ዘመን ብዙ ሰዎች ተጣብሰዋል። ምን ብለዋል? ምንድነው ብዙ ከመጻጻፍና ብዙ እንትን ከማድረግ ይሄ መተሳሰብ፣ መፈላለግ ምናምን ይጨምራል። በአካል ስንገናኝ ያው መሰለቻቸቱ ምኑም ከአንቺ ጋር እንደተሰለቻቸው ማለት ነው። አሁን ካለችው ሚስቱ ጋር እንደተሰለቻቸው ከዛችኛዋም ጋር ብዙ ሲገናኝ ብዙ እንትን ሲል መሰለቻቸት ምናምን ይመጣል። ስለዚህ የሚጻጻፍ ሰው እና የሚደዋወል ሰው ሞር ይተሳሰባል፣ ለመገናኘት ይነፋፈቃል እና እያንዳንዱ የሚለዋወጡትን ቃላቶች በጣም በጥሩ መልስ ነው ሁለቱም በዛም በዚህም ያሉት የሚያዩት። በጣም በፖዚቲቭ ዌይ ነው የሚያዩት። እና ዋናው ቁም ነገር ምንድን ነው? ስልኩን እንድታይ ማይፈቅድልሽ ወንድ በተለይ ካላገባሽ፣ ኦኬ ትዳር ላይ ከሆንሽ ለመውጣት ምናልባት ብዙ የሚከብድሽ ነገሮች ሊኖሩ ይችላሉ። ይሄ እኔ ባይዘ እኔ አልጋ ላይ አላገኘሁትኝም ወይ ደግሞ ምንም አላጎደለብኝም ምንም አላረገኝም ምናምን መጻጻፍ መደዋወል ምን ችግር አለው? እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ስለሆነች ነው ምናምን ያልሽ ሪዝም ሰጪ ነው። እውነት በተለይ ሪሌሽንሺፕ ላይ ካለሽ